ሰላም ሰላም ቤተሰብ፣ የዛሬው ደግሞ እንቁላል እንዴት እንጠብሳለን የሚለው ነው። ጁብና ሮሚ ያለ እንቁላል አለ፣ ዘይት አለ ማለት ነው። እሺ ዘይታችን እናደርጋለን። ከዛ ቀጣይ ጁብናችንን አንድ ላይ ነው ጁብናውን ማለት ነው። ያው ከእንቁላሉ ጋር አንድ ላይ አድርገን ነው እንትን የምንለው ማለት ነው። ብቻውን ብንጠብሰው ጁብናው እንትን ይላል፣ ይደርቅብናል ማለት ነው። ስለዚህ አሁን ደግሞ እንቁላላችን ጨምረን ያው እንግዲህ እንቁላል ፍርፍራችን በዚህ መልኩ ደርሳለች ማለት ነው። ጁብናውን አንድ ላይ ነው ማድረግ ያለባቸው፣ ጁብና ሮሚ ማለት ነው፣ እንዲቀልጥ ማለት ነው። መጀመሪያ ካርጋችሁት ለራሱ ተድበል ብሎ ቁጭ ይላል ጁብናው ማለት ነው። ስለዚህ ግዴታ ከእንቁላሉ ጋር መጥበስ ይኖርባቸዋል ማለት ነው። እና የእንቁላል ሽታ የማትፈልጉ ስትበሉት እንቁላል እንዳይላችሁ የማትፈልጉ በዚህ መልኩ መጠቀም ትችላላችሁ። በዚህ መልኩ አልቋል ማለት ነው። ከዛ በርበሬያችሁን ማለት ነው ነስነስ አድርጋችሁ እንዴት እንደሚጥም ልነግራችሁ አልችልም ማለት ነው። ስለዚህ በዚህ መልኩ ተጠቀሙ ማለት ነው። ላይክ ሰብስክራይብ ማድረግ አትርሱ፣ በጣም ተወዱታላችሁ። በዚህ መልኩ ማለት ነው እንግዲህ ቁርሳችሁን ፏፍሽ ብላችሁ ትውላላችሁ ማለት ነው እና ተወዱታላችሁ። ላይክ እንዳትረሱ። ሰላም ሰላም። ዛሬ ደግሞ ማለት ነው እንግዲህ እንቁላል አጠባበስ ነው ማለት ነው። ጁብና ካሳ ከሌላችሁ ደግሞ በጁብና ሮሚ መጥበስ ትችላላችሁ ማለት ነው። ያው እንደሚያስፈልጉ እዚህ ጋር እንቁላል አለ፣ ከዛ ጁብና ሮሚ፣ ከዛ ትንሽ ዘይት፣ ከዛ አጠባበሱን አብረን እናያለን።